ቪዲዮ ኤዲቲንግ መማር ፈልጋችሁ ነገር ግን በዚህ ክረምት ፕሮሞሽን በጣም እያያችሁና ሄዳችሁ ለመማር ጉጉት ላይ ከሆናችሁ እንዳትሸወዱ ይህንን ቪዲዮ ብታዩ ተመራጭ ነው ብዬ አስባለሁ። ምክንያቱም እኔ ባለፈው አመት በእንደዚህ አይነት ነገር ተታልያለሁ። ምንድነው መሰላችሁ? እቺን ሂንት ልስጣችሁና ሄዳችሁ መማር ግን ትችላላችሁ። ነገር ግን አሁን ክረምት ላይ አብዛኛው ሰው ግራጁዌት አድርጎ ስለሚመለስ እናም ደግሞ አጫጭር ኮርስ ስለሚፈልግ አሁን ላይ እነዚህ አጫጭር ኮርሶች ገበያ ላይ ተፈላጊነት አላቸው በሚል ተልካሻ ምክንያት በጣም ገንዘብ እየተለቀመ ነው። እንትን ቤት በጣም እየተሰራበት ነው። ከዛ ራሳችሁን መጠበቅ ትችላላችሁ። እቺን አሁን የምሰጣችሁን ሂንት ግን እናንተ እንደ ሾርት ኖት መያዝ ትችላላችሁ። ከዛን ራሳችሁ ፕራክቲስ አድርጉ። እኔ ባለፈው አመት የተማርኩበት ትምህርት ቤት ምንም የሰጠኝ ነገር የለም። 6000 ብር ከፍያቸው ትንሽ ነገር በራሴ ፕራክቲስ ያደረኩትን ያክል እንኳን እነሱ አልሰጡኝም። እኔ አዶቤ ፕሪሚየር ፕሮ ላይ ነበር ቪዲዮ ኤዲቲንግ የተማርኩት። ነገር ግን በካፕከት ነው አሁን ላይ እኔ ራሴን ፐርፌክት እያደረኩ ያለው። ትንሽ ያልገባኝ ነገር አለ። ጥያቄ እንኳን ስጠይቁ አብዛኞቹ አያውቁትም። ሳያውቁት ነው ገንዘብ ስላላቸው ብቻ እቃ ስላሟሉ ብቻ ለማስተማር የሚሞክሩት እንጂ ምንም የሚያውቁት ነገር የለም። አጫጭር ኮርሶች በራሳቸው የምታመጡት ነገር ነው እንጂ የምትማሩት ነገር አይደለም። አይ ደግሞ ካላችሁ እንማር ካላችሁ በጣም ውስን የሆኑ ትምህርት ቤቶች አሉ፣ እንደ ዶንክ ዩቱብ አይነት እነ ዮናስ ጋር እነ ናቲ ተፈሪጋና ሙሉ ኮርስ የሰራ አንድ ልጅ አለ። ማነው ዩቲዩበርስ ይባላል። በጣም ፐርፌክት የሆነ ሙሉ ኮርስ ካፕከት ላይ ሰርቷል። እሱም ቪዲዮ ማየት ትችላላችሁ። በቂ ነው በቃ ለመማር እና ልላችሁ የፈለኩት እናንተ አሁን እንዳትሸወዱ ያክል ሂንት ልስጣችሁና የምታውቁት ኦልሬዲ ታውቃላችሁ። ካፕከት ላይ ሄዳችሁ እኔ ማረጋትን ነገር ሰብሰብ አድርጋችሁ ቪዲዮ ከቀዳችሁ በኋላ አንድ ላይ ፎልደር ፈጥራችሁ አውዲዮ ኤስኤፍኤክስ አንድ ላይ አምጥታችሁ አንድ ቦታ ካረጋችሁ በኋላ ታይም ላይናችሁ ላይ ሰብሰብ አድርጋችሁ ትሬኒንግ ማድረግ አለባችሁ። ፕራክቲስ ካለለ ምንም ነገር የለም። እዛም ሄዳችሁ ለ2 ሰዓት ነው የሚያስተምሯችሁ። ምንም የሚጨምሩላችሁ ነገር የለም። አሁን ሂንቱ ላሳያችሁ። ቪዲዮ ሞኔታይዜሽን አላገኘም። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ላይ ጻፉልኝ። ወደ ሂንቱ እንሂድና መጨረሻ ላይ ደግሞ እነማን በትክክል ያስተምራሉ የሚሉትን እናያለን ማለት ነው። ይመች እንግባና ቀጥታ ወደ ካፕከት ነው እኔ የምገባው። ካፕከት ላይ ነው ደስ የሚለኝ። ግን እኔ አዶቤ ፕሪሚየር ፕሮ ነው የተማርኩት። ግን እዛ ላይ ኤክስፐርትም አይደለም ፐርፌክትም አይደለም። አድቫንስድ መሆን ከፈለጋችሁ መሄድ ትችላላችሁ። ግን ዛሬ የምሰጣችሁን ነገር ከኔ ጋር ተከታተሉ። እዚህ ታይም ላይናችን ላይ ከመጣን በኋላ በመጀመሪያ ማድረግ ያለብን ወሳኝ ነገሮች አሉ። ለምሳሌ ቪዲዮ ከቀዳችሁ በኋላ እዚህ ላይ ከመጣችሁ በኋላ አይደለም ፎልደር የምትከፍቱት። ፎልደራችሁ ላይ ኤስኤፍኤክስ፣ ባክግራውንድ ሙዚክ፣ ሌሎች ትራንዚሽኖች ምናምን እዛው መጨረስ አለባችሁ። ቪዲዮአችን አንድ ቦታ፣ አውዲዮአችን አንድ ቦታ አድርጋችሁ እዚህ ጋር ኢምፖርት ነው ማድረግ የምትችሉት። እዚህ ጋር ኢምፖርት አድርጋችሁ የምትፈልጉትን ቪዲዮ አይነት መምረጥ መቻል አለባችሁ ማለት ነው። ለምሳሌ እኔ እዚህ ጋር የቪዲዮ ኢንፎርሜሽን አለች። እሷን ላምጣትና እስቲ ቀጥታ ወደ ታይም ላይናችን ከሄድን በኋላ እዚህ ጋር ቪዲዮአችንን የቀረጽነው ያስቀመጥናቸው ፎልደር ውስጥ ያስቀመጥናቸው ነገሮች አሉ። እነሱም በቃ ወደዚህ ኢምፖርት ማድረግ ነው። ለምሳሌ እኔ እስቲ እዚች ጋር ዳውንሎድ ያቺ ፒክቸር አለች። እቺን ፒክቸር ለውሰዳት እስቲ ለእናንተ ለማሳየት ነው። አውዲዮአችንን ደግሞ ከዚሁ እንወሰድ። ኢምፖርት እናደርግና ምን እንደምትማሩ እዚሁ ለፕራክቲስ ነው የምታደርጉት እንጂ ኦልሬዲ እዛ ሄዳችሁ የሚጨምሩት ነገር ኮምፒውተር አላችሁ። በቃ ኮምፒውተር ላይ 2 ሰዓት ነው የሚያስተምረው። የትኛውም ቪዲዮ ኤዲቲንግ ቤት ሄዱ 2 ሰዓት ነው የምትማሩት። ግን ፐርፌክት ቦታ ከሆነ በጣም ነው የምትማሩት። አሪፍ ብርም ከፍላችሁ ስለሆነ ከዛም በዘለለ ግን እንደኔ ሄዳችሁ የምትማሩ ባይኔ። ምክንያቱም
እዚህ ጋር እስቲ ተምኔል ጨመርኳል። እስቲ አውዲዮ ደግሞ ኢምፖርት ላድርገው። አውዲዮ ኢምፖርት ለምሳሌ አንድ ሙዚቃ ለውሰድ ከዚህ በዛን ትራንዚሽኖች አሉ። ለምሳሌ ይሄን ወደ ታይም ላይናችን እንከታለን። እዚች ጋር እንትናችን እናስቀምጣለን። ሙዚቃችንን ከስር የታምራት ደስታ ነው ሙዚቃ እንደልጣትና እቺን ነገር አምጥቻት እስቲ እዚች ጋር ከተላልካት ኢምፖርት አደረጋችሁ አይደል? ኢምፖርት ካደረጋችሁ በኋላ እኩል ማድረግ ነው። በቃ እኩል ላይ ተቆርጣላችሁ። ትራንዚሽኖችን መጨመር ነው። እዚህ ጋር ትራንዚሽኖች እንዴት ነው የምጨምሩት? እዚህ ጋር ትራንዚሽን የሚል አለ። ትራንዚሽኖች ይሁን እነዚህ ኢፌክቶች። አሁን ለምሳሌ አንድ ቪዲዮ ወደ አንድ ቪዲዮ ሲያልፍ ወይ ደግሞ ከአንድ ኢሜጅ ወደ አንድ ኢሜጅ ሲያልፍ የሚታየው ነው። ለምሳሌ እዩት። ዝም ብሎ ከሚያልፍ በሚለው ነው ያላችሁ። ዝም ብሎ ከሚያልፍ እንደዚህ ሆኖ ይለፍ። ትራንዚሽን ይባላል። ኢፌክቶች ደግሞ አሉ ለፎቶአችን ማለት ነው። ኢፌክቶች አሉ። ኢፌክቶችን መጠቀም እንችላለን። እዚህ ጋር አለ እንደዚህ አይነት ኢፌክት አለ። ለምሳሌ ቪዲዮ ሲጀምር አካባቢ እንደዚህ ቢሆን ብለን እንጀምር። ሹፍ እንደዚህ አሁን ትንሽ እናሳጥረው። በጣም ረዘመ። ሲገባ አካባቢ በቃ እነዚህ ኢፌክት ናቸው እዚሁ ላይ ማለት ነው። ካፕከት ደስ የሚለው ነገር ሁሉም ነገር የተሟላለት ነገር ሲገባ አካባቢ እንደዚህ የሆነ ኢሜጅ ኢፌክት እናንተ ትመርጣላችሁ። እዚህ ውስጥ በጣም በምትፈልጉት መልኩ ነው ያለው። ካፕከት ላይ እነዚህ ነገሮች በጣም ደስ የሚለው ነገር አለ። እዚህ ጋር ደግሞ ቴክስት እስቲ እንጨምር። ቴክስት ደግሞ እንጨምር። እስቲ ቴክስት እንጨምር። ቴክስት እዚህ ጋር ብለን እንደዚህ እናደርግና ሹፍ ቴክስት እናስገባ። ከዛ ቴክስታችን ፎንቱን እንደዚህ ማሳደግ እንችላለን፣ ማሳጠር እንችላለን። ቴምፕሌቶች ያሉት የቴክስት ራሱ ደስ የሚለው ነገር ካፕከት ይሄ ነው። በቃ በጣም ደስ የሚለኝ ነገር ከአዶቤ ፕሪሚየር ፕሮ በጣም ነው የሚመቸኝና እቺን ነገር እንደዚህ መጠቀም እንችላለን። ከዛም በተረፈ ደግሞ አኒሜሽን መስጠት እንችላለን። ካፕከት ላይ ለቴክስት አኒሜሽን መስጠት እንችላለን። ይሁት አሁን እቺን አኒሜሽን እንጠቀምና እቺን አኒሜሽን ያታ ቴክስቱ ሲገባ አካባቢ እንዴት እንደሚገባ በቃ ቴክስት ማስቀመጥ። እዚህ ጋር ደግሞ ኪፍሬም አለ። ኪፍሬም እንኳን በትክክል አያስተምራችሁ። ኪፍሬም ከትልቁ ነገር ኪፍሬም ነው። በቃ ኪፍሬም ማሰር ነው። ኪፍሬምን የቻለ ተማሪ በጣም ጎበዝ ነው። በቃ እንደኔ ነው። ኪፍሬም የቻለ ሰው የሆነ ነገር ሲሄድ ይሄ ገባ ወጣ እንዲል የሆነ ኳስ እንዲሽከረከር ምናምን ነገር የምታረግ ኪፍሬም ናትና ኪፍሬም መማር የቻለ ሰው በጣም ጎበዝ ነው ብዬ አስባለሁ። በራሴ ካፕሽኖች አሉ። ካፕሽኖችን መጠቀም እንችላለን። ፊልተሮች አሉ። ፊልተሮች እነዚህ ፊልተሮች ለእንትናችን እንደዚህ እንዲያምር ምናምን ልክ እንደ ቲክቶክ ምናምን የምሰሩትም ከሆነ ለዩቲዩብ ነው ግን እኔ አብዛኛውን ጊዜ የምመክረውና እነዚህን ነገሮች መጠቀም እንችላለን። አሁን ምንድነው ችግሩ? ቪዲዮ ኤዲቲንግ ስንሄድ ከዚህ በዘለለ በጣም ብዙ ነገር አያስተምሩም። በቃ እዚህ ላይ በስልካችን የምንሰራትን ነገር እዛ ፕራክቲስ አድርግ። እኔ 20% ነው ማስተማር የምችለው። ከዛም በዘለለ ምንም ማስተማር አልችልም። እንደዚህ አይነት መልስ ነው የምታገኝ። እስከምትገቡ
2 ቀን 3 ቀን እስከሚሆናችሁ ግን እንዴት እንደሚንከባከባችሁ። እኔ ትልቅ ቪዲዮ ኤዲቲንግ ቤት ነው ተብዬ ነው የሄድኩት። ራሱ በትልቅ ሰው ፕሮሞሽን ነው የሄድኩት ለመማር። ጥያቄያችሁ እንኳን አይመለስም። እዚህ ላይ ብዙ ኢፌክት አለ። እናንተ ማየት ከቻላችሁ ሁሉንም ማየት ከቻላችሁ ሰርች አድርጋችሁ አሁን ላይ ደግሞ ጀመናይ አለ ማለት ቻት ጂፒቲም አለ። አሁን ላይ ትሬንድ የሆነ በጣም ቆንጆዬ ደግሞ እንግሊዘኛ ኮንሴፕት በጣም ያለው ሰው ክላውድን መጠቀም ይችላል። ክላውድ ከሁሉም ኤአይዎች በጣም ፓወርፉል የሆነ መልስ የሚሰጥ ኤአይ ነውና ኤአይዎችን መጠቀም ትችላላችሁ። ከዛም በዘለለ አዶቤ ፕሪሚየር ፕሮን መማር እፈልጋለሁ፣ አዶቤ አፍተር ኢፌክት መማር እፈልጋለሁ የምትሉ ሰዎች ደግሞ አሪፍ ቤት አሪፍ በጣም ቆንጆ የሆነ ቤት ሄዳችሁ መማር ትችላላችሁ። ለምሳሌ መጨረሻ አካባቢ ነግራችኋለሁ ያልኩት ቪዲዮ ኤዲቲንግ መማር ከፈለጋችሁ ዶንኪ ዩቲዩብ ጋር በትክክል ሄዳችሁ መማር ትችላላችሁ። ዶንኪ ዩቲዩብ ጋር 12000 ነው የሚያስከፍሉት። አሁን እጅ ያለ ተማርኩም ግን የተማሩ ልጆች አሉ። ከነሱ ትንሽ እያልኩ የራስን ቪዲዮ እየሰራው ነው። ሌላ ቪዲዮዎችን እየሞካከርኩ ነው። ይሄ ቻናል ግን ሞኔታይዜሽን አላገኘም። ትንሽ ችግርም አለበት ማለት የኔ እንትን ችግር ስላለብኝ ፌስለስ ቢሆን ድምጽ ብቻ ስለምጠቀም ካሜራ ምናምን እዚህ ጋር ትንሽ ሃንድል ስለሚያደርግ ነው። እና ዶንኪ ዩቲዩብ ጋር መሄድ ትችላላችሁ። አንደኛ፣ ሁለተኛ ዮናስ ሞ የሚባል ልጅ አለ ፓኬጅ አዘጋጅቶ እሱ ጋር መቀላቀል ትችላላችሁ። ሶስተኛ ናቲ ተፈሪ ጋር መሄድ ትችላላችሁ። አሪፍ ቤት ላይ መመዝገብ ትችላላችሁ። እነዚህ ሶስቱ በጣም ቆንጆ ናቸው ብዬ አስባለሁ። ሌላኛው አዲሽናል የተሰራ ቪዲዮ አለ ስለ ቪዲዮ ኤዲቲንግ ሙሉ ኮርስ ጥርጥር ተብሎ በዚህ በካፕከት ማለት ነው። እና እዛ ሄዳችሁ መማር ትችላላችሁ። የማን ነው የተሰራው ቪዲዮ? ዩቲዩበርስ የሚባል ሰርች ማድረግ ትችላላችሁ። ኢትዮጵያዊ ነው። እኔ ስለ ፈረንጆች አይደለም ማውራው፣ ኢትዮጵያዊ ነው። እሱ ጋር ሄዳችሁ መማር ትችላላችሁ ማለት ነው። ይህንን ይመስላል። ሂንቱን ሰጥቻችኋለሁ። እቺን ነች ብዬ ሰጥቻችኋለሁ። ያ ኮርሱን አልተዘጋጀሁበትም ለማውራት ያክል ነው እንጂ አጥጋቢ እንዳልሆነ አውቃለሁ። እና ምንድነው እናንተ ሄዳችሁ መማር ትችላላችሁ